እዚሁ ወደ ውስጥ ገባ ብሎ ብዙ ሰዎች አሉ። እዛ ይሞት ብሎ ተጠርቶ ያልመጣ እነርሱ ለማስገደል የፈለጉት ሰው ተጠርቶ ያልመጣ ሰው እንዲሞት ይደረጋል። እንዲሞት የሚደረገው እዛ ባለበት በቤቱ ሆኖ እንዲሞት እዚህ ዶሮ ያርዱታል። ዶሮ ትንሽ ቆርጦ ከጣሉ በኋላ ዶሮ እየተሰቃየ በራሱ ጊዜ ይሞታል ማለት ነው። እዩዋቸው እነዚህ በዚህ ቦታዎች ላይ ውስጡ ላይ ይጥላሉ። ከዛ ዶሮ አሁን ነጭ ዶሮ እዚህ ቀይ ዶሮ፣ ጥቁር ዶሮ ያው ቆርጦ ይጣሉት። እንደዚህ ነው የሚሆኑት። ይሄ ይገደላል፣ ይሞታል፣ እንደዚሁ ያለበት ይሞታል ብሎ የእርግማንን ቃል በሰው ላይ ያደርጋል። ጠንቋዩ ጋር መጥቶ ሰው እንዲሞት ሰው ነፍሱ፣ ትዳሩ፣ ቤተሰቡ፣ ልጆቹ እንዲታሰሩ ሰዎች የዛ ያስራሉ። ትሰራላችሁ፣ ትለፋላችሁ፣ ነገር ግን አንድም ጠብ የሚል ነገር የለም። ከዛም አልፎ እንደውም ተስፋ ትቆርጣላችሁ። በሌላ በኩል ደግሞ ልታገቡ የፍቅር አጋሬን አገኘው ብላችሁ ከአንዲት ሴት ጋር ተተዋውቃችሁ ሁሉንም ነገር ጨርሳችሁ በመጨረሻ ያሰባችሁ ትዳር ይጨናገፋል። ይህ ሁሉ የሚሆንበትን ምክንያት ዛሬ ነግራችኋለሁ። የምነግራችሁም ደግሞ ከነመፍትሄው ነው። ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ወደ ቤተሰቦቼ በመግቢያ እንደነገርኳችሁ ብዙዎች ይለፋሉ፣ ይሰራሉ፣ ነገር ግን አንድም ጠብ የሚል ነገር የለም። ከዛም አልፎ ደግሞ ሕይወታቸውን ለመምራት የሰው ልጅ በሕይወት ውስጥ ሲኖር ትዳር መውለድ ዋነኛው የሕይወቱ ምዕራፍ ነውና ይህንን ለማከናወን እየጣራችሁ ባላችሁበት ጊዜ የምትተዋወቋቸው ሰዎች ሁሉ የሚርቋችሁ፣ ያሰባችሁ ትዳርም ደግሞ የሚጨናገፍ ከሆነ ምክንያቱን ልነግራችሁ ነው። ብዙ ጊዜ ብዙ ሰዎች እንደዚህ አይነት ጉዳዮች ሲወሩ እንደ ቀልድ፣ እንደ ፌዝ፣ እንደዚሁም ደግሞ እንደ ተረት የሚወስዱባቸው ገጠመኞች የበዙ ናቸው። ምናልባት ይህም ጉዳይ ይመስለኛል በዚህ ሰዓት ይሄ እና አይነት ታሪኮች በብዛት እንዲስተዋሉ እያደረገ የሚገኘው። እርግጥ ነው ለሰው ልጆች መልካም የሆኑ ሰዎች እንዳሉ ሁሉ የማይተኙ ቁጭ ብለው የማያድሩ ሰዎችም ደግሞ እንዳሉ ማወቅ ይገባል። ከክፋት አንጻር ማለቴ ነው። ይህንን ማሳየት የሚችል ቪዲዮ ዛሬ አሳያችኋለሁኝ። የእናንተን ስም ጽፈው በየጠንቋዩ ቤት የሚዞሩ የእናንተን ፎቶ ይዘው በየመተተኛው ቤት የሚሽከረከሩ ሰዎች መኖራቸው ሀቅ ነውና ይህንን ልናውቀው ይገባል። የዚህም ደግሞ መፍትሄው ምንድነው የሚለውን በሰፊው እንወያይበታለን። ወደ ቤተሰቦቻችን ለዩቲዩብ ቻናሌም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም እንግዲህ በኮሜንት መስጫው ላይ በማስቀመጥ አብራችሁን እንድትቆዩ ጋብዛችኋለሁ። ይህንን ነገር የማነሳላችሁ ከራሴን ተሞክሮ በመነሳት ስለሆነ ታተርፉበታላችሁ፣ ትጠቀሙበታላችሁ ብዬ አስባለሁ። ነገር ግን አደራ የምላችሁ ነገር ይህንን በምትሰሙበት ጊዜ እንደ ከዚህ ቀደሙ ሁሉ እንደ ፌዝ፣ እንደ ቀልድ እንድታዩት አልፈልግም። ምክንያቱም የቪዲዮ ማስረጃም ስለማሳያችሁ የኔንም የህይወት ተሞክሮም ስለምነግራችሁ ማለት ነው። የምታውቁኝ ብዙዎች ታውቁኛላችሁ። ከዚህ በፊት የተባለ እንቅስቃሴን በሚዲያው በማህበራዊ ሚዲያው ላይ አደርግ ነበረ። የተደራጀም ሚዲያ ነበረኝ። ዛሬ ላይ ያለውበትን አይነት ሁኔታ ውስጥ አልነበርኩም የነበርኩትና ዛሬ ላይ ላለውበት ሁኔታ ለመድረሴ ደግሞ የዚሁ የስፒሪቱ ዓለም የጥልቁ ዓለም ውጊያ መሆኑን ከዚህ በፊት የኔን ታሪክ የተከታተላችሁ ሰዎች ታውቃላችሁ።
ስለዚህ ከራሴም በመነሳት ነው ይሄንን ልናገር የፈለኩት እንጂ የሚባሉትን ከዚህ በፊት እናንተም የምትሰሟቸውን ከሰዎች የሰማሁትን አይደለም የምነግራችሁ። ለዚህም ደግሞ ማመሳከሪያ እንዲሆን አንድ ቪዲዮዎች ተከታታይ የሆኑ ቪዲዮዎች አሉ። ጠንቋይ ቤት ውስጥ ሰዎች ሄደው የቤተሰቦቻቸውን ስም ሳይቀር እንኳን በዛ በጠንቋይ ቤት ውስጥ እንዲመተተበት እንዲሞቱ ሰዎች እንዲሞቱም ደግሞ እንዴት እንደሚያደርጉም የሚያሳይ ቪዲዮም ስለደረሰኝ እነዛ ቪዲዮዎችንም አከታትዬ ጋብዛችኋለሁኝ። እንደነገርኳችሁ እኔም እንደዚሁ የጥልቁ ዓለም ላይ ያሉ ሰዎችን ታገል ነበረ። ከዚህ በፊት በነበረው ፕሮግራሞቼ ታስታውሳላችሁ። በምንም የማያውቁ ሰዎችን ጠንቋይ ጋር መተተኛ አስመታች ጋር እየሄዱ ህይወታቸውን የሚያመሰቃቅሉ ሰዎችን አንገት ለአንገት እየተናነኩ እንግዲህ ለማዋረድ ጥረት አድርጌያለሁ። ማህበረሰቡንም ለማንቃት በተለያየ መልኩ ሙከራ አድርጌያለሁ። ነገር ግን እዚች ጋር ልናስተውል የሚገባው አንድ ሀቅ አለ። እግዚአብሔርን ስላወቅን ብቻ እግዚአብሔርን እናውቀዋለን ስላልን ብቻ ግን ይህንን የጥልቁን አሰራር ልንታገለው እንደማንችል ማሳያም እኔ ነኝ። ምክንያቱም እግዚአብሔርን አውቃለሁ ብዬ ነበር የማምነው፣ አመልከዋለሁም ብዬ ነበር የማምነው። ነገር ግን መንፈሳዊ ጥንካሬ እስከሌለ ድረስ በመንፈሳዊ ጥንካሬያችን ልንታገል እስካልቻለን ድረስ የመንፈሳዊ አቅማችንን ልናዳብር እስካልቻለን ድረስ እግዚአብሔርን አውቀዋለሁ በማለታችን ብቻ እንደማንርቅ። ምክንያቱም እነሱም የጥልቁ አሰራር ቢሆንም ስፒሪቹዋል አቅም አለው፣ መንፈሳዊ አቅም አለው እና ያ መንፈሳዊን አቅም ደግሞ ልንታገለው የምንችለው መንፈሳዊ ጋሻ ሲኖረን ነው። በጾም በጸሎት መበርታት ስንችል፣ ወደ እግዚአብሔር በኃይል መቅረብ ስንችል ነው። እንኳን እኛ ከክርስቶስ እግር ስር የተማሩት ሐዋርያትም ካልጾሙ ካልጸለዩ መንፈሳዊ አቅማቸውን ማዳበር እንደማይችሉ ክርስቶስ ነግሯቸው ነበር። አጋንንት አልወጣም ባላቸው ሰዓት ስለምን ለኛ አጋንንት ሊወጣ አልቻለም? ምክንያቱም እነሱ የሚያውቁት በክርስቶስ እግር ስር ቁጭ ብለው መማራቸውን፣ የተራራ ስብከት ላይ መገኘታቸውን፣ በጀልባዋ በነበረው ጉዞ ላይ መኖራቸውን ነበር የሚያውቁት እና ያ ብቻ ስለሆነ አጋንንት የሚወጣላቸው መስሏቸው ነበር። ነገር ግን ከነሱ አቅም በላይ ሆነ ስፕሪት ነበር የገጠማቸው። ስለዚህ ወደ ክርስቶስ ተጠግተው ለምን እንዳልወጣላቸው በጠየቁት ጊዜ መጾም መጸለይ እንደሚቀራቸው፣ ያንን መንፈስ ማዳበር እንደሚገባቸው፣ በመጾም በመጸለይ መንፈሳዊ ጥንካሬያቸውን ሊያዳብሩ እንደሚገባ ነው ክርስቶስ የነገራቸውና ይህንን ብዙዎቻችን ባለመረዳትም ይሁን ባለማወቅ ለስንፍናችንም እንደ ምክንያቶች በመስጠት አንረዳውም ይህንን ሁኔታ። ስለዚህ የእግዚአብሔርን ስም ስለጠራን ብቻ የክርስቶስን ስም ስለጠራን ብቻ አጋንንት ከኛ የሚርቅ የሚመስለን ሰዎች አለ። ነገር ግን መንፈሳዊ ውጊያ በመዋጋት አቅማችን ልክ የሚወሰን ነው። ለዛ ውጊያ ባዘጋጀነው አቅማችን ልክ የሚወሰን ነው። ውጊያ ላይ የገባ ሁሉ አሸናፊ ይሆናል ማለት አይደለም። ለውጊያው ለዛ ውጊያ የሚመጥን ዝግጁነት ያለው ሰው ያንን ውጊያ ያሸንፋል። ስለዚህ በመንፈሳዊ ዓለም ውስጥም ይህንን የጥልቁ ዓለምን መሟገት የምትችሉት መከራከር የምትችሉት እንዲሁም ደግሞ ዲፌንድ ማሸነፍ የምትችሉት የመንፈሳዊ አቅማችሁን ማዳበር ስትችሉ ብቻ ነው። አለዛ የክርስቶስን ስም እየጠራችሁ ብዙ ነገራችሁን እያጣችሁ ብታዩ ትችላላችሁ። እንደውም በክርስቶስ ላይ ያላችሁ አመኔታ እንዲሸረሸር ሊያደርጋችሁ ይችላል። ይሄ ግን ከክርስቶስ ከስሙ ችግር አይደለም፣ ከናንተ መሆኑን ነው ልታውቁ የሚገባው። ይሄ ባክ ሊያደርጋችሁ አይገባም። እንዴት የእግዚአብሔርን ስም እየጠራው እንዴት የክርስቶስን ስም እየጠራው ልትሉ አይገባም። መንፈሳዊ አቅም በየዕለቱ ሊዳብር በየዕለቱ ሊጠነክር የሚገባው ስለሚሆን ማለት ነውና የደረሰኝ ቪዲዮ እንግዲህ እጅግ በጣም ዘግናኝ፣ ለሰው ልጆች የሰው ልጆች ተኝተው እንደማያድሩ ማሳያ መሆን የሚችል እንደዛውም ደግሞ እዚሁ ሀገራችን ውስጥ እየተከናወነ ያለ በጠንቋይ ቤቶች ውስጥ እየተከናወነ ያለን ተግባር ነው የምንመለከተው። ስንት ተጠቅልለው እንዲሞቱ የሚፈለጉ ሰዎች እንግዲህ ትላንት ወዳጆች በነበሩ ሰዎች ትላንት አብረው ለትርፍ በሰሩ ሰዎች አማካኝነት ዛሬ በወለደው ጠላትነት ተነሳስተው እንግዲህ እንደዚህ አይነት ጠንቋይ ቤቶች ውስጥ እየሄዱ አንዳንድ ቪዲዮዎች አሉ የደረሱኝ። እነዛ ቪዲዮዎች እንደሚያሳዩት ስማቸውን አጽፈው በዛፍ ላይ እንደሚያሰቅሉ፣ ፎቶአቸው ላይ መርፌ እንደሚያስወጉ
ለማየት ችያለሁ። ያንን ቪዲዮ ጋብዛችኋለሁ ውድ ቤተሰቦቻችን። እናንተም በህይወታችሁ ውስጥ እነዚህን ምልክቶች የምታዩ ከሆነ እየሰራችሁ የሰራችሁት ነገር ጠብ የማይል ከሆነ እንደዚሁም ደግሞ የፍቅር አጋር አገኘው ብላችሁ ባመናችሁ ባሰባችሁ ጊዜ ምን እንደሆነ ምክንያቱም በማታውቁበት ሁኔታ እነዚያ የፍቅር አጋር ያላችኋት ሴት ከእናንተ በምትሸሽበት ጊዜ የተለያዩ ምክንያቶች ተፈጥረው ያ ትዳር ሲጨናገፍ ከዛም ባለፈ ደግሞ ከተጋቡም በኋላ ትላንት ፍቅር የነበሩ ሰዎች እጅግ በጣም ህይወታቸው መስቀልቅል ሲወጣ እነዚህ ከሰዋዊ የመጡ አይደሉም። የጥልቁ ዓለም ተልእኮዎች ስለሆኑ ልታሸንፉ የምትችሉት ደግሞ ወደ አምላካችሁ ስትጠጉ ወደ አምላካችሁ መጠጋት ብቻ ሳይሆን ከአምላካችሁ ጋር ከእግዚአብሔር ጋር ያላችሁን ህብረት ማጠንከር ስትችሉ ብቻ ነው። ይሄ ብዙዎች ስለሚስቱት ብዙዎችም ደግሞ ባክ እንዲያደርጉ ምክንያት ወደ ኋላ እንዲመለሱ ከእግዚአብሔር ዓለም እንዲወጡ የሚያደርጋቸው ይሄን ስለሆነ እንዴት እግዚአብሔርን እያወቅኩት ሰይጣን በህይወት ይሄን ያደርጋል እያሉ ራሳቸውን ሰበቡን ወደ አምላክ ወደ እግዚአብሔር በማራቅ እንግዲህ ህይወታቸውን የባሰ ምስቅልቅል ውስጥ የሚከቱ ሰዎች አሉና ለነዚህም ሰዎች ትምህርት ይሆናል ብዬ ነው ይሄንንም ነገር ማንሳት የፈለኩት። ምክንያቱም ከኔ በላይ ስለዚህ ጉዳይ መናገር ይችላል ብዬ ስለማላምን እኔም ትላንት በነበሩኝ የህይወት ውስጥ ያጣዋቸው ብዙ ነገሮች አሉ። እግዚአብሔር ይመስገን ዛሬ ላይ ግን ህይወቴን ጠብቆ ምናልባት ይሄንንም መረዳት እንዳገኝ አድርጎኛል። ይሄን መረዳት እንዲኖረኝ አድርጎኛል። በዛም ደግሞ ብዙ ያኔ ይመስሉኝ የነበሩ ነገሮች እውነት እንዳልሆኑ አይዞ ያለ ሁሉ ከጎን እንዳልሆነ በርታ ያለ ሁሉ ከጎን ነን ያለ ሁሉ እስከ መጨረሻው ድረስ አብሮክ ሊቆም እንደማይችልም ያየውበትም ገጠመኝንም ያስተናገድኩበት ስለሆነ እግዚአብሔር እንድማርበት የፈቀደውን ህይወት አሳልፎኛል። እኔም ደግሞ ዛሬ እንግዲህ ለእናንተ ለውድ ቤተሰቦቼ ይህንን ልነግራችሁ ወዳለሁኝ። የተወሰኑ ቪዲዮቹንም ደግሞ እንጭብጭብ አድርጌ ያሳያችኋለሁ። ምን ያህል ይህን ቪዲዮ አደራ እምላችሁ ፕሮሞት ለማድረግ አይደለም፣ ለማስተዋወቅ አይደለም፣ የጥልቁን አሰራር ለማስተዋወቅ አይደለም። ነገር ግን በዚህ ልክ ስለናንተ ህይወት ተጨንቀው በእነዚህ በጥልቁ አሰራር አራማጆች ሰሪዎች ቤት ውስጥ የሚመላለሱ ሰዎች እንዳሉ እንድታውቁበትና ከዛም ባለፈ መንፈሳዊ ጦር ጋሻችሁን እንድታጠነክሩን ስለምፈልግ ነው። ይሄ መነካካት ትንሽ ከተጠጋችሁ በደንብ ተጠጉ። እግዚአብሔር ብቻ ማለት ሳይሆን የእግዚአብሔርን ዓለም በደንብ ገቡበት። ያን እስካላደረጋችሁ ድረስ ዓለም ከአንዱም ሳሎን የምትሉባት አይደለችም። ምናልባት የእግዚአብሔር ዓለም ብቻ ነው ማደሪያውን የሚመርጠው ማደሪያውንም የሚያነሳው። ሰይጣን ግን እግዚአብሔር በሌለበት ሁሉ ማረፊያው ሰይጣን አለ። ስለዚህ እኔ ምንም እንትን አይለኝም፣ ኢቲስት ነኝ፣ አምላክን መኖሩም አለመኖሩም ግድ አይሰጠኝም ምናምን የምትሉ የምትመጻደቁ ሰዎች ህይወታችሁ ባጋንንት እጅ ነው ያለው። ከተጠጋችሁም ደግሞ ወደ እግዚአብሔር በሙሉ አቅማችሁ በሙሉ ኃይላችሁ ልትጠጉ የሚገባው የሚለውን መልእክቴን ማስተላለፍ ፈልጋለሁ። ውድ ቤተሰቦቻችን እናንተም ደግሞ በህይወት ገጠመኞቻችሁ ውስጥ እንደዚህ ገጠመኛችሁ ያያችኋቸው ከቤተሰብም ሊሆን ይችላል ከተለያየ መንገድ ያያችኋቸው ነገሮችም ካሉ ኮሜንት ላይ አስቀምጡልኝ። ብዙዎቻችሁንም ደግሞ ከቤተሰብም የመጡ ከርሶች ናቸው እንደዚህ የሚያስቸግሩት። ብዙ ጊዜ ሰርቶ አለመባረክ፣ ወልዶ አለመባረክ፣ አግብቶ አለመባረክ፣ መጨናገብ፣ ለመውለድ ሲያስቡ መጨናገፍ፣ እነዚህ ሁሉ አንዳንድ ጊዜ እኛ ላናቀው እንችላለን እንጂ በዘር ሐረጋችን ውስጥ ከዚህ የስፕሪት ዓለም ጋር መስመራቸውን የቀጠሉ የቤተሰባችን ክፍሎች አሉ። ዛሬ ያንን መስመር መበጠስ መቻል አለባችሁ። እናንተ ጠንቋይ ቤት ስላልሄዳችሁ እናንተ መተተኞች ጋር ስላልሄዳችሁ ብቻ ያ ነገር እናንተ ህይወት ውስጥ የለም ማለት አይደለም። ስትጸልዩም ያንን ነው ለእግዚአብሔር መንገርም ያለባችሁ። እኛ በማናቀው መልኩ በቤተሰብ የተቀጠለ የዚህ ጥልቁ አሰራርን በጥስልኝ አንሳልኝ እያላችሁ ነው ልትጸልዩ የሚገባው። ወደ ቤተሰቦቻችን ስለተከታተላችሁ አብራችሁኝም ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ሐሳብ ደግሞ ተመልሼ መመጣን የሚሆነው በድጋሚ ስለነበረን ቆይታ አመሰግንኩኝ። ቸር ቆዩ። እነዚህ የምታዩት ሰይድ ጦንቃይ የሚባልበት ቦታ ሄደው ያሉ ሰዎች ናቸው። እነዚህ የምታያቸው ሰዎች ሁሉ አሁን እዛ ለመግባት
ጥረት እያደረጉ ያሉ ናቸው። ተራቸውን ጠብቆ አንዳንዱ ዶሮ ይዟል፣ አንዳንዱ ነጭና ቀይ አምጡ በተባሉት መሰረት እያመጡ ይገኛሉ። ይሄ የምትመለከቱት ጣዖት አምልኮ ውስጥ መጥቶ ጠንቋዩ ጋር መጥቶ ሰው እንዲሞት ሰው ነፍሱ፣ ትዳሩ፣ ቤተሰቡ፣ ልጆቹ እንዲታሰሩ ሰዎች እዛ ያስራሉ። ከዚያ ደግሞ ለማስገደል የፈለጉትን ሰው እዚሁ ወደ ውስጥ ገባ ብሎ ብዙ ሰዎች አሉ። እዛ ይሞት ብሎ ተጠርቶ ያልመጣ እነርሱ ለማስገደል የፈለጉት ሰው ተጠርቶ ያልመጣ ሰው እንዲሞት ይደረጋል። እንዲሞት የሚደረገው እዛ ባለበት በቤቱ ሆኖ እንዲሞት እዚህ ዶሮ ያርዱታል። ዶሮ ትንሽ ቆርጦ ከጣሉ በኋላ ዶሮ እየተሰቃየ በራሱ ጊዜ ይሞታል ማለት ነው። እዩዋቸው እነዚህ በዚህ ቦታዎች ላይ ውስጡ ላይ ይጥላሉ። ከዛ ዶሮ አሁን ነጭ ዶሮ እዚህ ቀይ ዶሮ፣ ጥቁር ዶሮ ያው ቆርጦ ይጣሉት። እንደዚህ ነው የሚሆኑት። ይሄ ይገደላል፣ ይሞታል፣ እንደዚሁ ያለበት ይሞታል ብሎ የእርግማንን ቃል በሰው ላይ ያደርጋል። እንግዲህ ይህንን ህዝብ ነፃ የሚያወጣው መንግስትም አይደለም። ይህንን ህዝብ የሚያወጣው ኢኮኖሚም አይደለም፣ ልማትም አይደለም። ይህንን ህዝብ የሚያወጣው ነፃ የሚያወጣው ወንጌል ነው፣ ጌታ ነው፣ እግዚአብሔር ነው። እግዚአብሔር ይህንን ሰው ነፃ ያውጣ። እኛም ለዚህ የእውነተኛውን መንገድ ለማሳወቅ በቦታው ተገኝተን ለተለያዩ ሰዎች የወንጌልን ብርሃን አካፈለን። እንግዲህ ብዙ መስዋዕት ነው የሚከፍሉት። ከ5000 ብር በላይ ትራንስፖርት ከፍለው ከሩቅ ቦታ ወደዚህ ይመጣሉ። ይሄ ለአካባቢውም ለኢትዮጵያም በጣም መርገም ነው። እግዚአብሔር እውነት ይሄንን ተመልክቶ ይሄንን ጣዖት አምልኮ እንዲያፈራርስ በያላችሁበት ጸልዩ። Yeah.